ፕሮቴስታንት እየቀነሰ መሄዱ ስለማይቀር አዳራሻቸውን እንገዛቸዋለን። እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለነው ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። ምን ጉድ መጣብን ደግሞ ዘንድሮ። ሜሎስ ምን አይነት ጉድ ነው እያሰማን ያለው? የማርያም ድንግልና በተመለከተ ሰሎሜ የተባለችዋ ሴት ጣቷን በማስገባት የማርያምን ድንግልና መርምራለች ይለናል። መሪጌታ ቆባቸውን ሰቅለዋል። አረተውኝ በጣም ጥሩ ደስ ይለኛል። እንዴ ልረከብና ሐሰተኛ ነቢያቱ ህዝቡን ጨረሱት። ነገ ለተለያዩ በሽተኞች በልዩ ልዩ ሁኔታ ውስጥ ላላችሁ ጸልያለሁ። አንዴ እንካ እንጂ ነግር ኢየሱስም እንደዛው ነው። መጀመሪያ እስከ ስትገባ ድረስ ነው የተደባደብክም የተጣላም ያጨስክም የቃምክም የፈለከው ሴት እየጎተትክም ቁማር 24 ሰዓት የተጫወትክም አንዴ ከተጠጋ በኋላ ቀዝቃዛ ውሃ ነው የሚሆነው። እኔ የገባኝ ነው የምነግራችሁ። ፈጣሪ አምላክ ምስክሬ ነው። ኮፒ ሊንክ፣ ሼር፣ ሪፖስት አርጉም አታርጉም ይሄ እውነታው ስለሆነ ነው። አመሰግናችኋለሁ። ጄኔሬሽኑን መግደል በይፋ ቀጥሏል። ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? ሰላም ጤና ይስጥልኝ። በሪ ነኝ። እንደምን አላችሁ? ቆይታችሁ እንዴት ነበር? እኔ ጋር እግዚአብሔር ይመስገን ሁሉም ነገር ደህና። ዛሬም በአዳዲስና አዝናኝ ቪዲዮዎች ተመልሰናል። ቀጥታ ሳናንዛዛው ወደ ቪዲዮቹ። የኔ ተወዳጆች እንዴት አላችሁ? ይሄ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለሕግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለነው ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። እኔ የምለው ይሄ ልጅ ሰሞኑን በጨረቃ ተክሊል ያገባው ልጅ አይደል እንዴ? እኔ ጨረቃ ቤት ነበር የማውቀው ህገወጥና አሁን እኔ እንጃ ይመጣል ብዬ አላሰብከው ነበር። እኔው ግን አታፍርሱ የፕሮቴስታንቶችን አዳራሽ ነው ያለው። ደግሞ ደስ የሚለው ቤተክርስቲያን ለማየት እንኳን አይደፍርም። አዳራሽ አታፍርሱባቸው ለምን ይባላል እንዴ? ነገኛ ልክ እንደ አውሮፓ እንዳሉት ወርሰን የምንገለገልበት ነው አላለም? የምርህን ነው? የኦርቶዶክስ ቤተክርስቲያን ከ100% ኢትዮጵያውያን አሽቆልቁላ የት እንዳለች እንኳን አታውቅም ማለት የወንጌላን እምነት 100 ዓመት ሳይሞላ አሁን ላይ ኢትዮጵያ ውስጥ ካሉ በቃ ማለት ራንክ ውስጥ ያለ ወይ ደግሞ ራፒድሊ ያደገ ያለ እምነት እንደሆነም አታውቅም አይደል? እኔ እኮ ይገርመኛል አንዳስ ድፍረቱ በቃ እንዴ ለዓለመጥፋት ልክ እንደ ጭላዳ ለዓለመጥፋት እየተንገታገተች ያለች ቤተክርስቲያን ኦርቶዶክስ። በነገራችን ላይ ቁርጡን ወቀው የ2000 ዓመት ታሪክ ያላት ቤተክርስቲያን ህዝቦቿን መድረስ አቅቷት በወንጌላውያን አማኞች፣ በካቶሊኮች፣ በሙስሊሞች ስማቸው የሚታወቅና በማይታወቅ ቤተ እምነቶች ተሸራርፋ ያለቀች ያለች ቤት እንደሆነ አታውቅም። ስለዚህ በቃ ይሄ ለቲክቶክ ፍጆታ ምን ወርሰው አላልክም? ተወርሰሃል እኮ የለህም እኮ አባዬ ዳዋ ውስጥ ነው ያለው። ስለዚህ ፕሊስ ሰዎቹ ያው ተይዘዋል። አንተ ግን ይሄን የቤተ ክርስቲያንን ክብር ትተህ የራስን ክብር ለማስቀደም አስበህ የጨረቃ ተክሊል ካደረክ በኋላ አሁን ለቤታን ተቆርቋሪ ለመሆን መምጣት አስደማሚ ነው። ብራዘራችን ይመስለኛል ብዙ ኢንፎርሜሽን የሉትምና እኔ እንደ ሐሳብ የምናገረው ነገር ቢኖር ለዲያቆን እንደ አስተማሪ እንደዚህ የሚያደርጉ ምዕመናኖችን መምከር መገሰጽ ነው እንጂ ያለብን እንዲህ መነቋቆሩ ምንም አይጠቅምም። አሁን ጥያቄ ጄኔሬሽን እየመጣ ያለው ቁጭ ብለን
በእውቀት ነው ማውራት ያለብን። የተሻለ ነገር ያለው ሰው መጥቶ በእውቀት ማሳመን ያለበት ብዬ ነው አምነውና አይ መነቋቆሩ ጊዜያዊ ነው፣ የትም የሚያደርሰን አይደለም። ምን አይነት ጉድ ነው እያሰማን ያለው? የማርያም ድንግልና በተመለከተ ሰሎሜ የተባለችዋ ሴት ጣቷን በማስገባት የማርያምን ድንግልና መርምራለች ይለናል። የያዕቆብ ሰሎሜ ጣቷን አስገባች። የት ነው ያስገባችው? ግልጽ ነው። የማርያም ጆሮ ውስጥ አይደለም ያስገባችው። የት እንደሆነ በጣም በግልጽ ሁኔታ ማንበብ እንችላለን። ይህንን ሐሳብ ተአምረ ማርያም ደግሞ ምን ይለናል? ሰሎሜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማኅፀኗን ዳሰሰች ይላል። ማኅፀኗን ዳሰሰች። በዚህም ጊዜ የሰሎሜ እጆቿ እሳት እንደገባ ጅማት እረድ ኩምትር አለ በማለት ተአምረ ማርያም ደግሞ ይመዘግባል። ያዕቆብ ወንጌል ጣቷን አስገባች ይለናል። ተአምረ ማርያም ደግሞ ማኅፀኗን ዳሰሰች እና የማርያምን ድንግልና አረጋገጠች ይላል። ሰላም ለእናንተ ይሁን። እንግዲህ ወንድማችን አንድ ታሪክን አንስቶ ለመተቸት እየሞከረ ነው። ያነሳው ታሪክ እንደሰማችሁትም ቅድስት ድንግል ስትወልድ ያው በድንግልና የወለደችውና ይህንን በድንግልና መውለዷን ግን ሰሎሜ ሰምታ ተጠራጠረች ነው እያለን ያለው ታሪኩ። ይህንን ድንግልናዋን የተጠራጠረችው ሰሎሜ ደግሞ የምር እመቤታችን ድንግል ናት ወይስ አይደለችም የሚለውን ቼክ ለማድረግ በእጇ ተጠቀመች። በእጇ ቼክ አደረገች፣ በጣቷ ቼክ አደረገች የሚል ነገር ተቀመጠ። አንዲት ሴት ድንግል ናት ወይስ አይደለችም የሚለውን ለማረጋገጥ ጥንት ላይ ብቻ አይደለም አሁንም ድረስ በባህላዊ መንገድ እንደዛ ነው ቼክ የሚያደርጉት ሰዎች። አንዲት ሴት ድንግል ናት ወይስ አይደለችም የሚለውን ቼክ ለማድረግ እጃቸውን ይጠቀማሉ። ሰሎሜ ያንን ነገር ስታደርግ አክቹዋሊ ተቀጣች ይላል። ያው እጇ ተኮማተረ ብሎ ያስቀምጠዋል። ትልቁ ቁም ነገር ግን ምንድነው? ይህንን ታሪክ በመያዝ እነዚህ ሰዎች ምንድነው ለማድረግ የሞከሩ ያሉት? ነገሩን ወዲያውኑ ዝሙታዊ ያደረጉትና ሰዎችም በዝሙታዊ መንገድ እንዲያዩት ለማድረግ ሞከሩ። አንድ ነገር አለ። ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል፣ ለንጹሖች ሁሉ ንጹህ ነው ይላል። ሁሉ አለ ለንጹሖች ምንድነው? ንጹህ ነው። ለእርኩሳንና ለማያምኑ ግን ንጹህ የሆነ ምንም የለም፣ ነገር ግን አእምሯቸውም ሕሊናቸውም ረክሷል ይላል። አንድ ሰው የሆነ በተግባር ባያደርገው እንኳን ሕሊናው አእምሮ ዘማ ሲሆን ወይም እርኩስ ሲሆን የሚታየው ነገር ሁሉ እርኩስ ይሆናል። ስለዚህ ይህ የምን ችግር ነው? የውስጥ ችግር። ይቅር ይበላል ጌታ፣ ይቅር ይበላቸው። አሜን። ይቅር ይበላቸው። አኬ ግን በምን ኮንቴክስት ነው ይቅር የሚላቸው የሚለው ነገር መነሳት አለበትና ያነሳው ክፍል ኮምፕሊትሊ ከዚህ ክፍል ጋር ወር ከዚህ ሐሳብ ጋር ምንም ነገር የሚያያዝ ነገር የለውም። የመጀመሪያው ለንጹሃን ሁሉ ንጹህ ነው የሚለው ስለ ምግብ የተወራ ኮንቴክስት ነው። ስለ ምግብ ነው የተወራው። ኦኬ የረከሰ ነው ያረከሰ ነው ምናምን ብሎ ስለሚበሉ ሰዎች የተነገረ ክፍል ነው። እንደው ያንተን ፌቨራይት ጥያቄ ልጠይቅና ይህንን ክፍል የትኛዎቹ ጥንታውያን አባቶች ናቸው ለቅድስት ድንግል ማርያም አድርገው ንጹህ ነው አይደለም ምናምን እያሉ የፈቱት ተብሎ ቢጠየቅ አይነ ፍጥጥ ጥርስ ግጥጥ ነው የሚሆነው ነው። ኤኒዌይስ አይ ነው በገድላትና ድርሳናት ጉዳይ ላይ መናገር እንደማትፈልግ ኤንድ አንድ ትሬንድ አስነስተሃል እዚህ ቲክቶኩ ላይ ፓርሻሊ ተሳክቶልሃል ብዬ አስባለሁ። ገድላትና ድርሳናት መከራከሪያ አይደሉም የሚል አይነት ጨዋታ አስጀምረ ነበረ። ዛሬ ምን አነሳስቶ እንደጀመርክ ነው ግራ ይገባኝ። መከራከሪያ ካልሆኑ ይሄም ነገር ገድላትና ድርሳናት ውስጥ ነው ያለው፣ ምን አስጨንቆ ነው ልታወራ የመጣኸው ነው። ኤንድ አድሚት አድርገህ የጀመርከው ነገር አለ። ሰሎሜ በጥንቱ በነበረው ካልቸር ውስጥ ድንግልናን እንግዲህ ተአምር ስለሆነ ሀፕን ያደረገው ተአምሩን ስላላመነች ድንግልናዋን ቼክ ለማድረግ she did something አልደግሞም እና አረገች ምናምን አይነት ነገር ማለት ነው። ተቀብለዋል ስቶሪውን ነው ሰው ገድልን ወደ መቀበል ደረጃ መጥተሃል ማለት ነው። ዳስ ወንደርፉል። አርጊው ለምናረጋቸው ነገሮች ግራውንድ ይሆነናል ነው። ከዚህ በኋላ ገድላትና ድርሳናት መከራከሪያ አይሆኑም፣ በዚህ ይገባሉ በዚህ ይወጣሉ የሚለው ነገር አይሰራም። ምክንያቱም this one is ገድል። ስለዚህ ምንድነው የሚሆነው ማለት ነው? አንተ የሚመቹህን ገድላትና ድርሳናትን ነው የምትቀበለው ማለት ነው። ማይመቹህንና በጣም የሚሰቀጥጡህን ነገሮች አትቀበላቸውም ወደ ማለት ልንመጣ እንገደዳለን ማለት ነው።
ልንመጣ እንገደዳለን። ስለዚህ ትቀበላቸዋለህ ነው። ስለዚህ ቀጣይ ላይ አርጊው ስናረግ አሁን ቅድስት ድንግል ማርያምን ዲፌንድ ለማድረግ ሰሎሜ ያረገችውን ነገር ለማጽደቅ የመጣበትን መንገድ ሌሎች ድርሳናትንና ገድላትን ይዘን ስንመጣ የመቀበል ግዴታ አለብን ነው። ታስ በቃ ኦቪየስ የሆነ ነገር ነው። አለቀ። ሶ ብሮ አንደኛ ለምግብ የተነገረን ነገር ለዚህ ጉዳይ የምታመጣ ከሆነ ብሮ ዩ ሃቭ ኖ አንሰር። በቃ ለዚህ ጉዳይ ምንም መልስ የለህምና ቶ ምናልባት ገድላትና ድርሳናት ላይ የሚናገሩ ልጆች መጥተው ሌላ መደበቂያ መንገድ የሚፈልጉለት ከሆነ ለዚህ ጉዳይ ይፈልጉለት እንጂ this one is not an answer። ምላሽ አይደለም ይሄ። I know that even አንተ ራሱ በዚህ በመለስከው ነገር እንዳረካበት ማለት ነው። እና ጥሩ ፍንጭ ነው የሰጠህን፣ እንቀጥልበታለን። በነገራችን ላይ እኚህ ሁለቱ ልጆች ይመቹኛል። እዚህ በፕሮቴስታንቱም ሳይድ ያሉ አማንሻሉ እናም ደግሞ አኪም ካሉት አሁን ኦርቶዶክሳውያን ወጣቶች ላይ ቲክቶክ ላይ ከሚሰሩ ካሉት ጥሩ የተንቀሳቀሰ ያለ የሚያነብ ጥሩ እንትን ላይ ያለ ልጅ ነው። ነገር ግን አሁን በሰማነው እንትን ምንም እንትን በቃ አስተያየት መስጠትም ከባድ ነው። ትክክል ያልሆነ ነገር ትክክል አይደለም። አሁን እሱ አኪሄደበት ያለበት መንገድ ጥሩ ነበር። ገድሎች የትምህርታችን መሰረት አይደሉም በሚል የጀመረው እንቅስቃሴ ዋናው ዶክትሪኑ ላይ ብቻ እናውራ የሚለው እሱ ላይ ቢቀጥል አሪፍ ነው ብዬ ነው ማስበው። ምክንያቱም እሱ ላይ ጥሩ ነው ብዬ ነው ማስበው። እና ግን እነዚህ ገድል ያሉ አንዳንድ ነገሮች በጣም ከባድ ናቸው። ምንም ማለት አይቻልም። በቃ ስትሰሙት ራሱ ይከብዳል አንዳንድ ነገሮች እና እንደ ማንኛውም ሰው የሰውን ሀሳብ አከብራለሁ፣ ይመለከተኛል፣ ይሄ ነገር ያገባኛል፣ አምንበታለሁ የሚል ሰው ሊያምን ይችላል፣ መቀጠል ይችላል። ነገር ግን ለሁላችንም ሚዲያ ላይ እስከመጣ ድረስ እንደኔ እምነት እንደኛ እምነት ደግሞ ትክክል አይደለም ብለን ማስረጃ ሀሳብ ማቅረብ ደግሞ መብት ስላለን ነው እንዲህ መናወራው እንጂ እነሱ በርስ ጥላቻ ኖሮን አይደለም ብዬ ነው ማስበው። እኔ ልጆችም ቢገናኙ አብረው ብዙ ነገር የሚያሳልፉ የሚማማሩ ልጆች ናቸው ብዬ አስባለሁ፣ ወጣቶቹ ማለት ነው። እና በእንደዚህ ብናይ ጥሩ ነው። በሀሳብ በቃ ሀሳባችን ይሟገት፣ እኛ ግን በፍቅር ሀሳባችን ሊጣላ ይችላል። ሀሳባችን ብዙ ነገር ሊያደርግ ይችላል። እኔ ጋር ያለው ሀሳብ ከወንድሜ ጋር ማለት ነው እና እዛ ላይ ያተኮረን ሀሳብ ላይ ብቻ ግን ፊዚካሊ እኛ በፍቅር ቢሆን እምነታችንን አቋማችንን መግለጽ ምንችለውን በእንደዚህ አይነት መንገድ ቢሆን ጥሩ ነው። እንዳልኳቸው አሁን የሚመጣው ጀነሬሽን በጣም አይኪው ከፍ ያለ ነው፣ የሚጠይቅ ነው። እኔ ብዙ መጽሐፎች እንደዚህ አይነት ድሮ የተጻፉ መጽሐፎች አሁን ያለንበትን እንትን ማያሟሉ ናቸው። ከባይብል ጋርም ስናይ ባይብል ብቻ ነው ዘመን ማይቀይረው፣ ቴክኖሎጂ ባህል ማይቀይረው፣ ጊዜያት ማይቀይሩት። መቼም ቶፕ ላይ ያለ መጽሐፍ ቢኖር ባይብል ብቻ ነው። ነገር ግን እነዚህ መጽሐፎች በሰዎች ተነሳሽነት ስለተጻፉ አብዛኞቹ በቃ ማለት መንፈሳዊን በሚሉ ቅናት ባላቸው በመጥፎ አስቦት ላይሆን ይችላል የጻፉትና እኚህ ነገሮች በጣም አሁን ብዙ የሚመራመር ጀነሬሽን እየመጣ ስለሆነ ጥያቄዎች ስለሚገቡ ብትችሉ እና ያላችሁ ብትችሉ በጣም ስትሮንግ የሆነ አርጊውመንት ብታመጡ ስትሮንግ የሆነ በቃ መጽሐፉን ማስረዳት የሚችሉበትን መንገድ ትክክል መሆኑን የምታረጋግጡበትን ፕሩፍ የምታደርጉበትን መንገድ ብታዘጋጁ እና ብታሳምኑ ምንም ችግር የለውም፣ ትክክል ከሆነ እውነት ከሆነ። ነገር ግን እውነት ካልሆነ እዚህ በቃ አላ ዝም ብሎ መሸፋፈን መደባበስ የሆነ ሀሳብ ሲመጣ ሁሉ ዘሎ ቲክቶክ ላይ ወጥቶ የሆነ ነገር ማለት ጥቅም የለውም። አሁን በቃ ሁሉም ነቂ ነው። ተጠንቀቁ። ጌታ ሲወለድ መባ ወርቅ ይዛ የሰገደች ሀገር ኢትዮጵያ ናት። ወርቁ ከየት መጣ መሰላችሁ? ባጭሩ አዳምና ሔዋን ተጋቡ። ስላሴ ለአዳም ወርቅ ሰጥተውት ነበረ። ይሄንን ወርቅ ለሔዋን ስጣት አሉት። ማጫ ሰጣት። ከዛ ወርቁን ምን ያርጉት? አዳምና ሔዋን ተጋቡ። ወርቁን ምን ያርጉት? ወሰደና ለስላሴ አዳም የሰጣችሁ ወርቅ ነው እንኳን አላቸው። አሁን አንቀበልም፣ ከልጅ ልጅ እንቀበላለን። ያ ወርቅ ሲወርድ ሲዋረድ የት ደረሰ? ኖህ ጋር። እነ ማቱሳላ እነ ሄኖክ ጠበቁት።
ከዛ ኖህ ለማሰጠው ለመልከጼዴቅ መልከጼዴቅ ያን አጽማበውን ምስሉ እየጠበቀ ሲወርድ ሲዋረድ ኢትዮጵያ ንጉስ ባዜን ጋር ይደርሳል። ከዛ ራሱ መጽሐፉ ዳዊት ራሱ መጽሐፍ ቅዱስ ነው የሚለው ኢትዮጵያ በፊቱ ይሰግዳሉ፣ ጠላቶቹ አፈር አመድ ይልሳሉ። ጌታ በተወለደ ጊዜ በከብቶች በረት 2 ዓመት በሞላው ጊዜ የኢትዮጵያ ነገስታት ኢትዮጵያዊው ባዜን ወርቁን ይዞ በመብርሃን እቅፍ ያለውን ኢየሱስ ክርስቶስ ሰግደው የ2 ዓመት ሕፃን ነው ኢየሱስ ሰገዱለት፣ ያንንም ወርቅ ሰጠው ይላል። እናንተ የዛ ልጆች ናችሁ። አሁን እግዚአብሔር ወርቅ አጥቁት ነው ያን ዘመን ሙሉ ወርቅ ሲያንከባልል መጥቶ አሁን ይሄ ቢገርም ልቦለድ ይመስል ያኔ ይመስለኛል። እና እንደዚህ አይነት ልቦለዶች ግን ለጊዜው ደግሞ ይሄ ሁሉ ተሰብስቦ እየሰማ እዚህ መድረክ ላይ እንትን ላይ በጣም ከባድ ነው። እኔ እንደዚህ አይነት ነገር እንደ ክርስቲያን ባይብል ላይ ይመስለኛል እንደው መጽሐፍ ላይ ያለ ታሪክ አይመስለኝም። ምናልባት ኦራል ከሆነ ዳሳብ ማልስማማበት ያዝናናል። ግን መንፈሳዊያን ሆነን ማለት መንፈሳዊ ነን ህዝብን እናስተምራለን ከሚል ሰው እንደዚህ አይነት ተረት ምንም አይጠቅምና ቢቀር ይሻላል። ሰይፉ ላይ እኔ ያኔ ደግሞ በጣም መጽሐፍ ማነበት ፌዝ ነበር። ከዛ ሰይፉ ላይ አሁንም ባካችሁ ነው ፌዝ ከመጽሐፉ ነው ጉዳይ እንትን አቀረበ መምህር ዘበነ ይቆረጣል ላይ ምንም መቆረጥ የለበትም። እሺ ንገር ሰው መሆን ምንድነው ነው ሰው ማለት ምንድነው ምናምን ይቀርብ ጌታ። ከዛ እንዳነበው የገፋፋኝ ኢቭን መጽሐፉን ወዲያው በነጋታው ነው ፈልጌ የገዛሁት። መጽሐፉ ምንድነው ሰው ምንድነው ሚለው እና እኔም የተማርኩት ነው ማቀው ሰው ሚለው ሰብአ ከሚል ነው። ሰብአ ማለት በግዕዝኛ 7 ማለት ነው። ሰው ከ4ቱ ባህሪያተ ስጋና ከ3ቱ ባህሪያተ ነፍስ ነው የተፈጠረው። ሐለዊ ለባዊ ነባቢት በሚለው ማለት ነው። ታስባለህ፣ ትናገራለህ፣ ሕያው ነህ፣ ዘላለማዊ ነህ። በእነዚህ ባህሪያት ተፈጠረ ነው። ከዛ እዛ ሰይፉ ላይ ግን ሲያወራ ምን አለ? ሙስሊም ሆነ ፕሮቴስታንት ሆነ ጆቫ ሆነ ኦርቶዶክስ ሁሉም ሊያነበው የሚገባ መጽሐፍ ሲል ይሄ በቃ ተራቀቀ መጽሐፍ ነው። ይሄ አደገኛ መጽሐፍ ነው። ይሄን ሁሉ ወደ አንድ ሃይማኖት የሚያመጣ ነው። ይገዛው በነገር ከእንቅልፌ ነቃው ይላል ሲጀምር። ከእንቅልፌ ስነቃ ወደ 7ኛ ሰማይ ተመንጠቅኩ። ቻርልስ ዳርዊን አገኘሁ። እኮ ጥሩ ጥያቄ። በደመና መጣ ቻርልስ ዳርዊን በደመና መጣ። አናገርኩት ይላል። the evolution of theory እዛ ጋር ተፈጸመ። the fittest survive በፍጹም ገነች ሞገትኩት፣ ተሸነፈ። ቻርልስ ዳርዊን አፍሮ እያለቀሰ ወደ ቤት ሄደ። አረ ለጻፉ ነው እንደዛ በጣም ማምፈልጋለሁ ወይ ወዲያውኑ መጽሐፉን ሲዘጋው ፋዘር አለቀስኩ ራሴ ለማለቀስክ ለፋዘር አንተ አንበበኝ እንዳልኳችሁ ነው ቅድምና የሚጠይቅ ጀነሬሽን እየመጣ ነው። አሁን ለመምህር ዘበነ የጻፉትን መጽሐፍ ነው እንግዲህ የሚለው የመጣው የራሳቸው ልጅ ነው እና ፖድካስቱ ራሱ አለመቅረጣችሁ ትልቅ ነገር ነው። ምክንያቱም ጀነሬሽኑ የሚፈልገውን ሐሳብ መግለጽ አለበት፣ የተሰማውን ሐሳብ መናገር አለበት። የመናገር ነፃነቱን ተጠቅሞ ማለት ነውና በቃ ሰፍ ብሎ መጽሐፉን በቃ ዶክተር መምህር ዘበነ የጻፈውን መጽሐፍ ማለት ነው ገዝቶ ነው እንግዲህ በቃ ሰይፉ ላይ አይቶ ምናምን ከዛ እንዳያችሁት ሲያነብ ያስበውና መጽሐፉ ላይ ያለው ምንም አይገናኝ ነገር ነው። ምንም በቃ ራእይ ነው ያየው ዘበነ አይተወቅም። እና አሁን የትም ማምለጥ አንችልም። ጠያቂ ጀነሬሽን እየመጣ ነው። ዝም ብሎ ደባብሶ ማለፍ አይቻልም። ተመልሳላችሁ።
የምትመልሱት ደግሞ በማስረጃ በመረጃ ሁላችሁም ፕሮቴስታንት ሆናችሁ ሙስሊም ሆናችሁ ኦርቶዶክስ ሆናችሁ ሁላችሁ እና ተመችቶኛል። ኮሜዲያን ብቻ ይመስለኝ ነበርና እንዲህም አይነት ሰው አለ። በጣም ጥሩ ደስ ይለኛል። እኔ ልረከብና ልረከብ ካለ አስረክባለሁ ይቻላል። በነገራችን ላይ ሶፊዬ አረ ወይኔ ነው አረ ተውኝ። በያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሼ ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። እናደርሳለን። በያው እግዚአብሔር ፊት ነው የምነግርህ። እኔ ይሄንን ልብስ የምለብሰው ወንጌልን ከማድረስ አንጻር እንጂ ማንንም ከማሳዘን አንጻር አይደለም። እንግዲህ እኔ ደግሞ የገረመኝ የሶፎንያስ ነው እንጂ ቆብ ተረካቢ ኮሚቴ ነው ደግሞ መሪጌታው ስንት ነው ያላቸው ቆብ በየኢንተርቪው ነው ያወልቁ የሚሰጡት። ኧረ ቀልድ። እኔ አሁን ላይ በጣም ማለት ነው ከኖርማል ኮሜዲያን ያሲኖ ምናምን ከነሱ በላይ ያሳቁኝ ያሉት ሃይማኖተኞች ናቸው። እዚህ ፕሮቴስታንቱም ላይ ሁሉም ቦታ ያሉ ማለት ነው። በጣም ኮሜዲ ሆኖ የለ እንዴ? ያወልቃል፣ ይሰጣል። ከካሜራ በኋላ ደግሞ ከካሜራ ጀርባ ሄደና ይወስዳል፣ ሌላ ቦታ ሄደል። እንደገና ደግሞ ሙድ ይዛል ምናምን፣ ከዛ በኋላ ያወልቃል። ይህ ለእርግጠኛ ሆኜ የምናገረው ለፕሮቴስታንትም ለኦርቶዶክስ እንደዚህ አይነት ሰው ምንም ጥቅም አይሰጥም። ሶሪ እንግዲህ ነገ ለተለያዩ በሽተኞች በልዩ ልዩ ሁኔታው ስላላችሁ ጸልያለሁ። ፈውስ ይሆናል። በየትኛውም የሐኪም ማስረጃ የፍርድ ቤት ኬዝ ያለባችሁ በጣም ስልጭት ያለ ነገር ቢኖር መንግስት ራሱ ጣልቃ መግባት አለበት ብዬ የማስበው ነገር ቢኖር እንደነዚህ አይነት ነቢያት፣ እንደነዚህ አይነት ሐሰተኛ ነቢያት ስንቱን ነው የገደሉት። መድኃኒት እያስተው ቢያንስ እኮ እየጸለዩ እንኳን መድኃኒቱን ተጠቀም ቢሏቸው እኮ ምንም እኮ ችግር የለም። ባለፈውም አንድ ወጣት ሞተ እንደዚህ በቃ የኩላሊት ታማሚ ነበረ። ዳያሊሲስ ላይ ያለን ሰው ነቃቅለው ምናምን በቃ ድነሃል ብለው ሸኙት፣ ሞተ እንደሰማችሁት። አሁንም እንደዚህ ተጸልዮ እኔ መድኃኒቱን ጥሎ ሊሆን ይችላል ይህ ሰው እና ክርስቲያን እኮ በቃ ድድብ ያለ አይደለም። በቃ ማሰብ የሚችል ነው። ሐኪሞችን የሰጠን እግዚአብሔር ነው። መድኃኒት እንዲሰሩ ያደረገው እግዚአብሔር ነው። አይምሯቸውን የባረከው እግዚአብሔር ነው። ከታመማችሁ መድኃኒታችሁን አትተው፣ ጸልዩ። ይሄ ከእምነት ጋር የሚገናኝ ነገር አይደለም። እምነት ማጣት አይደለም መድኃኒትን መውሰድ። በቃ እግዚአብሔር ነው እዛ ላይ የሚሰራው። መድኃኒት ብቻውን ሄዶ ሳይሆን እግዚአብሔር ነው በመድኃኒቱ አልፎ የሚያድነው። ብዙ ሰው እየሞተ ነው። እኔ የሚገርመኝ ሰው ከሞተ በኋላ እንኳን ማለት ነው አንዳንዴ ቲቪ ላይ ምን ይለቀቃል ያ ሰው። ይሄን ያለው እዚህ ሐሰተኛ ነቢያቱ ቸልተኞች ናቸው። ስለእናንተ አያስቡ። ገንዘባችሁን ከፍላችሁ አትሙቱ። ዛቲት ፓስተሮች በጊዜ መላክ ካልተባሉ ከፍተኛ ቀውስ ይጠብቀናል። የዛሬ 1 ዓመት ከ6 ወር አካባቢ በእስራኤል ላይ ያጋጠመኝ አሳዛኝ ነገር። በአንድ ታዋቂ የመንግስት ሆስፒታል የማታ ተረኛ ሐኪም ነበርኩኝ። በእለቱ በዛ ያሉ እናቶች በኦፕሬሽን አዋልደን ስለነበረ ሁላችንም ድካም ውስጥ ነበርን። ከሌሊቱ 9 ሰዓት ስልኬ ጠራ። በእለቱ አብራኝ ተረኛ የነበረችው የኔ አንድ ጁኒየር ሬዚደንት ሐኪም ነበረች። ኮርድ አለዶ ካለችኝ። ኮርድ ፕሮላፕስ የጽንሱ እትብት ከጽንሱ ቀድሞ ሲወጣ ማለት ሲሆን በደቂቃዎች ውስጥ ኦፕሬሽን ካልተሰራ የጽንሱ ህይወት ያልፋል።
እኔም የኦፕሬሽን ክፍል ልብሴን ይዤ የሰመመን ሐኪሞችና የኦፕሬሽን ክፍል ነርሶችን ቀስቅሼ በሩጫ ሄድኩኝ። እናቲቱ ተገቢውን ምርመራ ካደረኩኝ በኋላ በፍጥነት ኦፕሬሽን መደረግ እንዳለባት አሳወቅኩኝ። ሚስቴ መቀስ አይነካትም አለ ባልየው። እኔም በንዴትና በብስጭት ለማስረዳት ሞከርኩኝ። ሞቼ ይገኛለሁ አለ። የሚገርመው ነገር የእናትየው ከባልየው ጋር መስማማትና በአንድ ቋንቋ መናገር ነው። በጊዜው የነበሩ ባለሙያዎች በሙሉ ለሰውየው ለማስረዳት ሞከሩ። ሩጫው ከጊዜ ጋር ነበረ፣ በደቂቃዎች ከሚቆጠር ጊዜ ጋር። በጊዜው የነበሩ ሲኒየር ሐኪሞች ሁሉ ቢመጡም ከሐሳቡ ንቅንቅ አላለም። ምክንያቱ ሲጠየቅ ሚስቴ መቀስ አይነካትም ብሎ፣ የእናቲቱ ሐሳብም ተመሳሳይ ነው። ፈቃደኛ አልሆነችም። ባልየው የሆነ ሰው ስልክ ጋር ደወለ። እጁን ሆዷ ላይ አድርጎ አይኑን ጨፍኖ አሜን 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 ይላል። ምንድነው ብዬ ጠየቁት። አዋቂ ፓስተር ነው እየጸለየላት ነው አለኝ። እንደማይሳካለት አውቃለሁ። የጽንሱ የልብ ምት በአልትራሳውንድ ስናይ እየቀነሰ ነው። ለሰዓታት አመጣ ህይወቷ ያለፈ ሴት ልጅ ወለደች። አሁንም ህይወቷ ያለፈ ጨቅላ ህፃን ላይ ካልጸለይኩኝ አለ። ፓስተር ተብየው ጋር ደውሎ እጁን የህፃኗ ሆድ ላይ አድርጎ ተመሳሳይ ነገር አደረገ። እንቅልፍ ማጣት፣ ድካም፣ ብስጭት ስለነበረብኝ እሱን ማየት አልፈለኩም። በጥበቃ ከሆስፒታል እንዲወጣ አስደረኩኝ። አሁን ያለው የሃይማኖት ቢዝነስና ማጭበርበር የመጨረሻ ያደገኝነት ምዕራፍ ላይ ደርሷል። ህመምተኞች የሐኪም ምክር እንዳይቀበሉ፣ መድኃኒት እንዳይወስዱ፣ ክትትል እንዳያደርጉ እንዲሁም ጥርጣሬ እንዲፈጥርባቸው እያደረጉ ይገኛሉ። በመጨረሻ ግን ተጎጂ የሚሆነው ይህ ምስኪን ህዝብ መሆኑ ይህ አጋጣሚ ምስክር ነው። የተሰማችሁን ሐሳብና አስተያየት ኮሜንት ሴክሽን ላይ አሳውቁኝ። እንዲሁም ይሄ ነው እንግዲህ ይሄን ያልኩት። ወይም ደግሞ በቃ በጸሎት ብቻ እዚህ ጋር የጻፈውን በጣም ተመችቶኛል። በሚራክል ካመናችሁ ሐኪም ቤት አትሄዱ። ሐኪም ቤት ከሄዳችሁ ግን ዶክተሩን ታዘዙ። ኧረ ምን አይነት ጊዜ ነው? አንተ አሸንፈ ቢሆን እኔ እግዚአብሔር የለም እል ነበረ። እግዚአብሔር የለም፣ ፈጣሪ የሚባል ነገር የለም፣ ዝም ብላችሁ አማኞች በከንቱ ነው ያመናችሁት ብለ ሪንግ ላይ ወጣ። ይኸው እግዚአብሔር ደግሞ እንዳለ በአንተ ሽንፈት አሳየ። ከዚህ እንኳን አትማረም። እስቲ ሁላችሁም ይሄንን ቪዲዮ ይዩና የንቃተ ህሊናን ንግግር፣ የንቃተ ህሊናን የሎጂኩን አነጋገር ይዩና ሐሳባችሁን በኮሜንት አስቀምጡልኝ። አንድ ፈጣሪ ያድነኛል፣ ፈጣሪ ጌታ ነው፣ ወይም አላህ ያድነኛል፣ ኢየሱስ ያድነኛል ብሎ የሚያስብ ሰው ለ24 ሰዓት ምግብ ቢያቆም ምግብ ጌታ እንደሆነ ይረዳል። እምነቱ የትም እንደማያደርሰው ያውቃል። ዝም ብሎ የሰው ልጅ ማህበራዊ እንስሳ ስለሆነ በማህበር ኦርቶዶክስ ተብለን፣ ፕሮቴስታንት ተብለን፣ ሙስሊም ተብለን፣ ኤቲስት ተብለን ወይም የሆነ ነገር ተብለን በማህበር እንኑር ሰብሰብ ብለን ብለው እንጂ ሰርቶለት አይደለም አብዛኛው የሰው ልጅ ያመነ ያለ። ስለዚህ የሰው ልጅ የቱ ጋር የተሞኘው ካልከኝ ማመን ሲጀምር ደደብ ሆኗል የሰው ልጅ። ማመን ከጀመርክ ኦፕን አይደለም፣ አትጠይቅ። እኔ አንድ ምሳሌ ልንገር። የሆነች ሴትዮ ጅማ ዩኒቨርሲቲ የተማርኩኝ ቤት ተከራይቼ ውጭ ነበር የሚኖረው። የራሴን ስፔስ ፈልጋለሁ፣ ውጭ ነው ተከራይቼ የሚኖረውና የኔ አከራይ የዝናብ ውሃ ዝናብ ዘንቦ ውሃውን በጆክ አንስታ ቅጭ አድርጋ ትጠጣለች። ሴትዮ ማዘር ይሄ ነገር አሲዳማ ነው፣ ካርበን ዳይኦክሳይድ እና ውሃ ዊክ ካርቦኒክ አሲድ ይዞ ነው የሚዘንበው ዝናብ፣ ስለዚህ ይጎዶታል፣ ጨጓራዎትን እንትን ይላል፣ አይጠጡ አልኳቸው። አንተ ምን ሆነህ ነው ፈጣሪ የሚያፈሰውን ነገር እንደዚህ ብለህ የምትናገረው? ኧረ አንተ ሳይሆን እዛ በላለኝ አለች። እንዲህ ነው። ሌላውንም ነገር አወቅን አመን ፈጣሪ ይሄን ነገር አረገ ብለው ያመኑ ወይም አንድ ነገር ያላወቁትን ነገር ያመኑ ሰዎች ግብዝ ነው የሚሆኑት፣ ዝግ ነው የሚሆኑት፣ አይቀበሉም። ለዛ ነው እምነት አያስፈልግም ብዬ በድፍረት የተናገርኩት። ስንት ያስዋል ኢቲስት መሆን እኮ ይችላል።
መብት እኮ ነው፣ በቃ የሱ መብት ነው። ነገር ግን አሁን ይሄ በኢትዮጵያ ሆኖ አይከብድም? 99% በቃ በፈጣሪ በሚያምን ህዝብ መሃል ሆነ እንደዚህ እግዚአብሔር ጠል ጀነሬሽን መሆን በጣም ከባድ አይደለም ለኛ እኛ ሀገር ገና ለሚጀማመሩ እንደዚህ ውጭ ሀገር ላሉ ኢየሱስን ኢየሱስን የማያውቁ ኢየሱስን የካዱ ፈጣሪን የካዱ እግዚአብሔርን የካዱ ሰዎች ምን አይነት ሁኔታ ላይ እንዳሉ ታዋቂዎች እንዴት እንደሞቱ ምን አይነት ኑሮ እንደኖሩ ማየት ራሱ ቀላል ነው። እግዚአብሔር እንዳለ ይናገራል እሱ ራሱ ማለት ነው። እግዚአብሔር ላይ ሞክ አድርገው ምናምን ሰደሊ ምን እንደሆኑ ምናምን ማየት ነው በቃ። ድሮ እኛ ሃይስኩል ምናምን የተማርን ልጆች ወሾ መጻፍኛ ፌሎ ላይ ሐዋሳ አዲስ ከተማ ፌሎሺፕ አለና እዛ ነው ያደግኩት ሃይስኩል ላይና እግዚአብሔር ይመስገን እዛ ያለን ብዙ ልጆች ወሾን እያነበቡ ይመስለኛል። ድሮ እኛ በእኛ ሃይስኩል ላይ እንዳለው አይነት እንትን ላይ ነው ያለው የልጅ ገና ነው ትንሽ ይመለሳል ብዬ አስባለሁና ወሾን እያነበቡ ብዙ ልጆች እንደዚህ ይሉ ነበርና እንከራከራቸው ነበር። እኛ ፌሎሺፕ ላይ ነው ያደግነው። ከነሱ ጋር እንከራከር ባለችን ትንሽ ባይብል እያነበብን እንከራከር ነበር። ብዙ ልጆችን እየነቁ ከዛ እየወጡ ነበርና ይመስለኛል አሁንም እኛ ያለፍንበትን አይነት እንትን ላይ ነው ምናልባት በእድሜ እኩዬ ነው እያስባለሁ። እንደዛም ሆኖ ግን እሱ እዛ ዘመን ላይ ነው ያለው ብዬ ነው የማስበውና እግዚአብሔርን ጠል መሆን በጣም ከባድ እና እምነት የለሽ መሆን ሰው እንዴት ግን ያለ ኢየሱስ አስፈራም ግን አለ በቃ አለኝ የምትለው የበላይ ሁሉን ነገር የሚያደርግልህ ከሁሉ በላይ የሆነ አምላክ አባት የሆነ እያሰብክ መኖር ረፍት ይሰጣል እንጂ ብቻህን ሆነ ዓለም ላይ ማለት በዚህ ጨለማ ዓለም ብቻህን ሆነ አምላክ የለም ማለት ምን በጣም አይከብድም? በቃ ጭንቀት ውስጥ አይከትም? በዚህ ኑሮ ውድነት በዚህ በቃ ጨለምተኛ ዓለም ላይ እያለ ኢየሱስ የለም፣ እምነት የለም፣ ሃይማኖት የለም፣ እግዚአብሔር የሚባል ነገር የለም። ሁለቱንም ጥግ የሚይዙ ሰዎች በጣም ልክ አይደሉም ብዬ ነው የማምነው። ማለት በቃ እግዚአብሔር ፈጽሞ ነው የለም፣ በቃ በእግዚአብሔር አናምንም እና ደግሞ ወደዚህ ስትመጡ ደግሞ እግዚአብሔር እንዳለ እያመኑ ነገር ግን ያመኑበትን ነገር ሳይረዱት በስህተት አሁን ቀደም መድኃኒት እንትን እንደሚሉት እንደሚያስተውት ነቢያት እንደሚተው ምዕመናን ክክም ብሎ በቃ እግዚአብሔርን ባለመረዳት እምነት መሰል ጨለምተኝነት እሱን ትክክል አይደለም እና ለሁላችንም እግዚአብሔር ልቦና ይስጠን። Ariana Grande. Celebrities you won't recognize today. Ariana Grande. Now. Jaden Smith. Now. Cynthia Erivo. Now. ይሄ ነው እንግዲህ አምላክ የለሽ መጨረሻው ማለት ነው። በቃ አምላክን ማያምን ሰይጣን እንደዚህ ነው የሚጫወትበት። እኛ ዓለማችን ላይ ያሉት ታዋቂ የሚባሉ ሰዎች ናቸው እንግዲህ በፊትና አሁናዊ ሁኔታቸውን ያየ ነውና
ምን እንደሚመስሉ አይቷቸው ገንዘባቸው ዝናቸው ምንም ሊጠቅማቸው አልቻለም። በሆነ መንፈስ ቁጥጥር ስር ናቸው ማለት ነው። በነገራችን ላይ አምላክ የለሽ ሰው ሰይጣን አለሽ ነው። ምስክሬ ነው። ሳሙና ከተቀባው በኋላ አንድ ነገር ትዝ ብሎኝ ነው የመጣሁት። አጭር ቪዲዮ ነው፣ እስቲ አዳምጡ። ይኸውልህ ቀዝቃዛ ውሃ መጀመሪያ የተኛው በባልዲም ሆነ በምን እስከ ስትነካው ድረስ ያስፈራል አይደል? ልክ እንዲህ ላይ ከረጨ በኋላ ደግሞ ውሃውን ውጣ አይልም አይደል? ከዛስ ሳሙና ትቀባለህ፣ እዛው ትደጋግማለህ፣ አሁንም ትወጣለህ። ሰው ራሱ ብጠራ ቆይ አንዴ የታጠብኩ ነው ቆያለሁ ምናምን ትላለህ አይደል? የእውነቴ ነው የምነግርህ። ኢየሱስም እንደዛው ነው። መጀመሪያ እስከ ስትገባ ድረስ ነው የተደባደብክም፣ የተጣላም፣ ያጨስክም፣ የቃምክም፣ የፈለከው ሴት እየጎተትክም፣ ቁማር 24 ሰዓት የተጫወትክም አንዴ ከተጠጋ በኋላ ቀዝቃዛ ውሃ ነው የሚሆነው። እኔ የገባኝ ነው የምነግራችሁ። ፈጣሪ አምላክ ምስክሬ ነው። ኮፒ ሊንክ፣ ሼር፣ ሪፖስት አርጉም አታርጉም ይሄ እውነታው ስለሆነ ነው። አመሰግናችኋለሁ። ይመች በጣም እውነት እታችኋለሁ። ምንም አይነት ኃጢአት ውስጥ ነው ስለ እግዚአብሔርም አሁን እንደቀደሙ አትወቁ፣ እግዚአብሔርንም አትምኑ። አንዴ ብቻ ኢየሱስ ይንካችሁ እንጂ ማለት ነው። ውሃ ነው የምትሉት፣ ውሃ ቃላ ፍስ ነው የምትሉት። እኛን ያገኘን ጌታ ሁላችሁንም ያገኛችሁ። ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ አንድ ሳምንት ሰጭኛለሽ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ ጋጠ ወጥነቱ ቀጥሏል። በቲክቶክ ላይ የሚታየው አጋንንታዊ ስራ እንደቀጠለ ነው። በጣም በሚያሳዝንና በሚያሳፍር ሁኔታ ትውልዱ ያለበት ሁኔታ ይመስላል ማለት ነው። በጣም የሚገርም ነገር ነው የማሳያችሁ። ለብዙዎቻችሁ ትምህርት ይሆናል ብዬ አስባለሁ። ለወላጆችም ለልጆችም ለሁላችሁም ማለት ነው። የቲክቶክ ፕላትፎርሙ ሳይውጣችሁ ሳይበላችሁ ሳያጠፋችሁ በፊት ምን ማድረግ እንዳለባችሁ ዛሬም ደግመን እንነጋገራለን ማለት ነው። ወንድሞቼ እነዚህ በምስሉ ላይ የምታዩዋቸው ወንድሞች ከዚህ ቪዲዮ ብዙ ይማራሉ ብዬ ተስፋ አደርጋለሁ፣ እርግጠኛም ነኝ። እስቲ ቪዲዮአቸውን አይተን እንመለስ። ሰሚኝማ አንቺ ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ አንድ ሳምንት ሰጭኛለሽ። ወዲው ዘተ ነው ምን ልሰጭኝ ትችያለሽ? ተከታታይ በሁለት ቀን ውስጥ 70 ሺህ ላይ ካገኘሽ ጣል ግን አንድ ሳምንት ግን አትገባም። ስታይል ተዘጋጅ። እንደሰማችሁት ነው። ይሄ ቪዲዮ ምን ያህል ላይክ ካገኘ ከኔ ጋር ሳምንት ሙሉ ትተኛለሽ ነው ጥያቄው። እሷም እንግዲህ 70 ሺህ ትለዋለች። ካለችው በላይ ሰው ደግሞ ላይክ ያደርገዋል ማለት ነውና ልጆቹ ብቻ አይደለም ችግር ያለባቸው፣ ማህበረሰቡም አንዳንድ ፈልገዋል። አያቸዋል። ይሄንን ብልግና ይፈልገዋል። እንደዚህ አይነት ብልግና የሚናፍቅ ሰው አለ እና ላይክ አርገዋል ማለት ነው። እንደምታዩት ከ118500 ሰው በላይ ላይክ አርጎታል። ቪዲዮም በጣም ብዙ ሰው አይቶታል። በመቶ ሺዎች የሚቆጠር ሰው አይቶታልና ቲክቶክ የተባለው ፕላትፎርም ትውልዱን ወደ ምን አይነት ርኩሰት እየነዳው እንደሆነ እንዴት ኢትዮጵያዊነትን እያጠፋ እንደሆነ እንዴት ማንነታችንን እያጠፋ እየሰረዘ እየደለተ እያበላሸ እንደሆነ ነው የምታዩት ማለት ነው። አሁን ቲክቶክ አልጋ ቤት ሆኗል ማለት ነው። ከዛ በኋላ ምን አይነት ቪዲዮ እንደሚሰሩ ተመልከቱ። ከላይኩ በኋላ ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በነገራችን ላይ አሁን ላይ የቲክቶክ አልጎሪዝም ተበላሽቷል። እንደዚህ አይነት ሴክሹዋል የሆነ ነገር ነው በጣም ቫይራል የሚወጣውና በጣም አንዳንድ ካፕሎች ተገደው እንደዚህ አይነት ነገሮች ለቪው ማለት ነው እንደዚህ አይነት ነገሮች እየገቡ ይገኛሉ።
ወደ አሜሪካና ከዞረ በኋላ እንደተባለው በጣም መጥፎ ነገሮች ናቸው። አስተማሪዎች ብዙ ነገር መልካም ነገር የሚያደርጉ የቴክኖሎጂ ምናምን ሰዎች እንትናቸው ምንም አይታይም፣ እየወረደ ነው ያለው። እንዲህ አይነት ግን ጋጠወጥ የሆነ ነገር በጣም ይወጣ ሰውም እሱን ላይክ እያደረገ የሚገርም ነው። ማህበረሰቡ ምን አይነት መንገድ ውስጥ እየሄደ እንዳለ ይሄ ሁላ ላይክ ማለት ነው። ህፃናት ያያሉ ወይ እንደሌላው ሀገር በቃ ከ18 ዓመት በታች ምናምን ቢታገድ ቲክቶክ፣ ምክንያቱም ህፃናትን እየገደለ ነው ማለት ነው። እንደነዚህ አይነት ካፕሎች እየበዙ ነው። በጣም ውስጥ ገብታችሁም ስታዩ በጣም በቃ የሚሰቀጥጥ ነገር ነውና ለሚመጣው ጀነሬሽን ምንም አይሆን ነገር ነው። እያሰብን አይደለም፣ በቃ ለሚቀጥለው ጀነሬሽን እያሰብን አይደለምና በጣም አሳዛኝ ነገር ነው። ብንችል እንደነዚህ አይነት ነገሮችን ባንደግፍ፣ እንደ ክርስቲያንም በጣም ላይካቸው ላይ ክርስቲያኖችም የተለያዩ እምነት ሊኖሩበት ይችላሉና ምኑ ደስ እንደሚል ምን አስበን ላይክ እንደምናደርግ ራሱ ማለት ነው። እግዚአብሔር ብቻ ይጠብቀን። ሰሚኝማ አንቺ ይህ ቪዲዮ በሁለት ቀን ውስጥ ስንት ላይክ ከገባ ወጣቱም የተቃወመው ያን ሳምንት ትሰጪኛለሽ? ነው ምን ልሰጪኝ ትችያለሽ? ተከፋፋይ በሁለት ቀን ውስጥ 70,000 ላይክ ካገኘሽ ጣል ግን አንድ ሳምንት ግን አትገባም። ስታይል ተዘጋጅ። እሺ አሁን ከዚህ ቪዲዮ ምንድነው ህፃናቱ የሚማሩ? ትውልድን በከልክ። እሺ አንተ ምን እንደምትጠቀመው? ይሄ እዚህ ጋር ህፃናት ያሉት ነገ ሀገር ተረካቢ ናቸው። ቲክቶክ ላይ ገቡ ማትልም ይገባሉ ቲክቶክ ላይ እና ይሄ ህፃናት ነገ ሀገር የሚረከብ ነው። አሁን በዚህ ቪዲዮ አባቸው ታስቀራቸዋለህ። በጣም የማይሆን ነገሮች ይገባሉ ይሄን እያዩ እና ቪዲዮ ስትለቅ ማለት ቪዲዮ ስትለቅ የሚጠቅም ቪዲዮ ልቀቅ። እንዲህ ትርኪ ቪዲዮ አትልቀቅ ወንድሜ፣ ፕሊዝ እባክህን። እና ምንድነው ለአዋቂ የማይጠቅምም ለህፃናት የማይጠቅም ለማንም የማይጠቅም ይሄ ቪዲዮ። እና ደግሞ ላይክ የሚያደርጋችሁ ሰዎች ላይክ የምታደርጉትን ነገር ብትመርጡ እና የማይደረግ ድርጊት ማስቀጠል እንድናቆም ማለት ነው። ሶ ፕሊዝ ይህን ነገር አቁም ወንድሜ፣ አይጠቅምህም፣ ላንተ ምንም አይጠቅምህም። ትውልድ ነው ያበላሸ ያለው። ቴንክ ዩ። የዛሬው ቪዲዮአችን ይሄን ይመስላል። የእናንተ ላይክ እና ሰብስክራይብ ያስፈልገኛል፣ ወደፊት እንዴት ይረዳኛል እና ላይክ እና ሰብስክራይብ እያደረጋችሁ በሚቀጥለው ቀን እንገናኛለን። መልካም ጊዜ ይሁንላችሁ።